ራቅ ባለ መንደር ላይ አንድ አሮጊት ነበረች። ይህች አሮጊት እድሜዋ ገፋ ያለ ሲሆን የመንደሩ ሰው ሁሉ ይጠረጥራትና ይጠላት ነበር። ጥላቻቸውና እሷን ማግለሏ ሲበረታባት የመንደራቸው ፈራጅ ጋር ሄዳ አቤቱታዋን አቀረበች። ዳኛ ሆይ፣ እኔ እንደምታየኝ ምስኪን አሮጊት ነኝ፣ አቅምም የለኝም። ሰዎች እኔን አገለሉኝ። ምን አድርጊያቸው እንደሆነ አላውቅም። ባገኙኝ ቁጥር ሁሉ ሊመቱኝና ሊያንቋሽሹኝ ይፈልጋሉ። እባክህ ሰዎች ከዚህ ተግባራቸው እንዲቆጠቡ አድርግልኝ። ይህንንም የሰማው ዳኛ በጣም ተቆጣ። ወዲያውኑ ወደ መንደሩ ወጣና ድምፁን ከፍ አድርጎ እንዲህ አለ። ከዚህ በኋላ እቺን አሮጊት የሚናገራት ሰው ካለ ጥሉ ከኔ ጋር ነው የሚሆነው። አንድ ሰው እንዳይናገራት ብሎ ጥሏቸው ሄደ። ከተወሰኑ ቀናት በኋላም ያች አሮጊት እንደገና ወደ ዳኛው ጋር ሄደች። በሩ ላይ ያሉትን ዘበኞችም ወደ ውስጥ እንዲያስገቧት ፍቃድን ጠየቀች። ወደ ውስጥም ከገባች በኋላ ዳኛውም ረዳሽ ነገር አለ እንዴ ብሎ ጠየቃት። አሮጊቷም አይ ምንም ምትረዳኝ ነገር የለም፣ እኔ እንኳን ላመሰግንህ ነው የመጣሁት። ላደረግልኝ ውለታ ስጦታን ልሰጥህ እፈልጋለሁ አለችው። መሪውም ይህንን ሲሰማ ፈገግ አለና እኔ እኮ ግዴታዬን የተወጣሁት፣ ግዴታዬን ስለተወጣሁ ደግሞ ስጦታ አያስፈልገኝም አላት። ነገር ግን አሮጊቷ ችክ ብላ እባክህ ደስ እንዲለኝ ተቀበለኝ አለችው። መሪውም ይህች ምስኪን አሮጊት ምን ልትሰጠኝ አስባ ነው ብሎ እሺ ተቀብያለሁ፣ ስጦታው ምንድነው ብሎ ጠየቃት። አሮጊቷም አንድ አሳን አወጣችና ለመሪው ሰጠችው። ይህንን አሳ ብቻህን ብለው፣ ስትበላው ጥበበኛ ትሆናለህ። ነገር ግን አስተውል፣ ካንተ ውጪ ማንም መብላት የለበትም፣ አሊያ ካንተ ውጪ ሌላ ሰው ከበላው ትጸጸታለህ አለችው። መሪውም ይህንን ሲሰማ በጣም ተገረመ። ይሄ አሳ ምን አይነት ቢሆን ነው ይህች አሮጊት እንደዚህ አስጠንቅቃ የምትናገረኝ አለው። ለአሮጊቷም እንዳልሽኝ አደርጋለሁ አላት። አሮጊቷም አመስግናው ወጣች። ነገር ግን አሁንም አስጠንቅቃው ነበር የወጣችው። መሪውም ወደ አሳው አትኩሮ ይመለከት ጀመር። ምናልባት አሮጊቷ ያለችው እውነት ሊሆን ይችላል አለ። በዛ ቤተ መንግስት ውስጥ ዘይድ የተባለ ሰራተኛ ነበር። በሱ ጋርም እያለፈ ሳለ መሪው ጠራውና እንዲህ አለው፣ ይህንን አሳ ራስህ ጠብሰህ አምጣልኝ፣ ባንተ ተማመናለሁ። ነገር ግን አስተውል፣ ከዚህ አሳ ምንም ነገር መብላት የለብህም፣ አሊያ ከዚህ አሳ አንድ ነገር ከጎደለ አንገትህን እዚሁ ነው ምቀላው አለው። ዘይድም የመሪውን ትዕዛዝ ተቀብሎ ወደ ማዕድ ቤት ገባ። ለምንድነው መሪው እንዳልበላው የከለከለኝ እያለ እያሰበ ነበር። አሳውንም ማጸዳዳት ጀመረ። አጸዳድቶና አስተካክሎ ከጨረሰ በኋላ ዘይት አድርጎ ይጠብሰው ጀመር። ነገር ግን ሽታው በጣም ያውዳል። ዘይድም አላስቻለውም።